የኃይል ትስስር ተቋም ከ2025 ጀምሮ ከ2020 ጀምሮ እንደ አውሮፓውያን አቆጣጠር ለ20 ዓመታት ያህል የተቋቋመ ተቋም ነው። ዋናው ዓላማው እንግዲህ ያው የሪጂናል ኢንስቲትዩሽን ነው እና ዋናው ዓላማው በምስራቅ አፍሪካ የኃይል ሀገራት ውስጥ የኃይል ትስስር ማጠናከር ነው። ምክንያቱም እንደሚታወቀው ምስራቅ አፍሪካ ከፍተኛ የሆነ የኃይል ምንጭ አላት። ነገር ግን ያን ኃይል በብቃትና በጣም በብቃት መልኩ ለመጠቀም እንዲቻል እኛ ሀገሮች በኃይል ማስተሳሰር ነው። በኃይል ማስተሳሰር ብቻ ሳይሆን ደግሞ የኃይል ንግድን ደግሞ በደንብ ማፋጠን ነው። ዋናው ዓላማ ምንድነው? የዚህ አካባቢ ልማትን በጋራ ማሳደግ እንዲቻል ነው። እንደምናውቀው እንግዲህ ለማንኛውም አይነት የልማት እንቅስቃሴ ወይም የኢኮኖሚ እድገት ትልቁ ድርሻ የሚወስደው ኢነርጂ ነው። ስለዚህ ኢነርጂ በብቃት ሼር ማድረግ በብቃት መወጣት ያስፈልጋል ነው እና ከዚህ አንጻር ውስጥ ወደ 13 አባል ሀገራት አሉት። ኢትዮጵያ አንዷ አባል ሀገር ናት። ነገር ግን እስካሁን ድረስ መታወቅ ያለበት የምስራቅ አፍሪካ በኃይል ትስስር ውስጥ ጉባኤ ፑል ውስጥ እስካሁን ድረስ ኤሌክትሪክሲቲ ያቀረበች ያለችው ብቸኛው ሀገር ኢትዮጵያ ናት። ለሱዳን መቀበል ከጀመሩ ቆይተናል። ለጅቡቲ፣ ለኬንያ፣ ታንዛኒያ በቅርቡ ጀምረናል። የዛሬ 1 ዓመት አካባቢ። በቀጣይ ዋናው ዓላማችን ምንድነው? የምስራቅ አፍሪካ የኃይል ትስስር ከደቡብ አፍሪካ የኃይል ትስስር ጋር ለማገናኘትም ጭምር የራሳችን እቅድ አለን። ምክንያቱም በቀጣይ አጠቃላይ የአፍሪካ ሀገራት በኃይል ተሳስረዋል ብለን የምናስበው አሁን የምስራቅ አፍሪካ ኃይል ትስስር አለ፣ ማዕከላዊ አፍሪካ ኃይል ትስስር አለ፣ ሰሜን አፍሪካ ኃይል ትስስር አለ፣ ደቡብ አፍሪካ ኃይል ትስስር አለ። ኦልሬዲ ቅድም እንዳልኩት እኔ ኃይላችንን እስከ ታንዛኒያ ድረስ አደርሰናል። በኬንያ በኩል ታንዛኒያ፣ ከታንዛኒያ ደግሞ ዛምቢያ ደግሞ ኦልሬዲ ከደቡብ አፍሪካ ጋር ተገናኝተዋል። ስለዚህ ምንድነው የምስራቅ አፍሪካ የኃይል ትስስርን በሂደት ከደቡብ አፍሪካ የኃይል ትስስር ጋር ማጣመርና ማጠናከር ነው እና ዋናው ዓላማ ምንድነው የኃይል ሽያጭን አዋጭ በሆነ አነስተኛ ዋጋ ማፋጠን ነው። እና ምንድነው በዚህ ሂደት ውስጥ የኤሌክትሪክሲቲ ተደራሽነትን ለእያንዳንዱ አባል ሀገራት ተደራሽ ማድረግና ኢኮኖሚያችን በጋራ ማሳደግና መበልጸግ ነው። ይሄ ነው ዋናው ዓላማ። የኛ የኃይል ትስስር ዋናው ዓላማ በኢትዮጵያና በአፍሪካ ብቻ የተወሰነ አይደለም የሚል ግምት አለ። ለምሳሌ አሁን ኢትዮጵያ ለሱዳን ማቅረብ ከጀመረ በጣም የቆየ ነው። ለጅቡቲም እንደዛው፣ ለኬንያም እንዳልኩት የዛሬ 4-5 ዓመት አካባቢ አቅርበናል። ምንድነው ዋንስ ኬንያ ሱዳን ከደረስን በኋላ ከአውሮፓ ጋር ምክንያቱም ግሪድ የራሱ የሆነ ሊሚት የለውም። ኤክስቴንድ ማድረግ ጉዳይ ነው። ቴክኖሎጂ መጠቀም ጉዳይ ነው። ስለዚህ ምንድነው ዋናው ዓላማ አሁን የምስራቅ አፍሪካ ሀገራትን በኃይል ማስተሳሰር ሲሆን በቀጣይ ደግሞ የአፍሪካ ሀገራትን በአጠቃላይ እያልን ደግሞ ወደ አውሮፓም ድረስ ኤክስፖርት ማድረግ እንዲችል ምክንያቱም ሪሶርሱ አብዛኛው ታዳሽ ኤነርጂ ነው። ስለዚህ ከዚህ አንጻር ኢትዮጵያ ትልቁ ሚና እየተጫወተች ትገኛለች። በዓለም ላይ በጣም ዝቅተኛ በሆነ ኤሌክትሪክሲቲ ታሪፍ ለጎረቤት ሀገራት እስካሁን ድረስ ኤሌክትሪክ እያቀረበች ያለችው ብቸኛው ሀገር ኢትዮጵያ ናት። ምክንያቱም ዋናው ዓላማችን እዚህ ጋር የሃርድ ከረንሲ ወይም ገንዘብ የማግኘት ፍላጎት ብቻ ሳይሆን የምስራቅ አፍሪካ ሀገራት በተለያዩ ምክንያቶች ያልተረጋጋ ከመሆኑ አንጻር እንዲረጋጋም ጭምር ነው። ኢንስቴብል የሆነ በጣም ፍራጃል የሆነ ሪጅን ነው። ያልተረጋጋ ሪጅን ከመሆኑ አንጻር ይህንን ህዝብ በጋራ እንዲረጋጋ በጋራ እንድናድግ ዋናውና ትልቁ ግባታችን የሚሆነው ኢነርጂ ስለሆነ በኢነርጂ ማስተሳሰር በሂደት ደግሞ የኢኮኖሚና የባህላዊ ትስስር ጭምር ለማምጣት ነው። ስለዚህ ኢትዮጵያ እዚህ ጋር ከፍተኛ የሆነ ድርሻ እየተወጣች ትገኛለች ነው። የኃይል ምንጭን በይበልጥ ማበልጸግ ያስፈልጋል። በርካታ የኃይል ምንጮች አሉን። ጂኦተርማል አለ፣ ዊንድ አለ፣ ሶላር፣ ሃይድሮ እና ሌሎችም። ስለዚህ እነኚህ የኃይል ምንጮችን በአጠቃላይ በተለይ ታዳሽ ኃይል ምንጮችን በይበልጥ ማበልጸግና ማሳደግ ብሎም የኢነርጂ ሚክስን ወይም የኃይል ስብጥርን ጭምር ማሳደግ ይጠብቅብናል። እስካሁን ድረስ እንግዲህ አብዛኛው 95% ኃይላችን የሚመጣው ከሃይድሮ ፓወር ነው። ሃይድሮ ፓወር ግን የአየር ንብረት ተጋላጭ ከሆነ አንጻር አስተማማኝ ላይሆን ይችላል በቀጣይ። ስለዚህ ይህንን ችግር እንዳይገጥመን ከወዲሁ የኃይል ስብጥራችንም ጭምር ማሻሻል ይጠብቅብናል ነው። ለዚህ ነው አሁን እንግዲህ የሶላር ኢነርጂን በስፋት የንፋስ ኢነርጂን በንፋስ በሂደትም የጂኦተርማልና ሌሎች ኢነርጂ ምንጮችን በአጠቃላይ ተጠቅመን እንገኛለን። ስለዚህ ኢትዮጵያ ትልቁ ድርሻ የሚጠብቅባት የኃይል ማመንጨት አቅምን ማሳደግ ይጠብቅብናል። በይበልጥ ደግሞ በተቻለ መጠን ገበያ ማዕከል ያደረገ በጣም ዝቅተኛ የሆነ ኤሌክትሪክሲቲ ታሪፍ ኤሌክትሪክን ለጎረቤትና ለአህጉሩ ማቅረብ ይጠብቅበታል።